ሰላም እንዴት ከረማችሁ? የፕላስቲክ ከረጢቶችን በተኪ ምርቶች እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ያው እንግዲህ ሰሞኑን ደግሞ ቅጣቶች ሊፋፋሙ ይችላሉ። ስለዚህ ራሳችሁን ከቅጣት መታደግ አለባችሁ። በሁለተኛነት ደግሞ ለአካባቢም እንዲሁም ለማህበረሰብ ጤንነት ለራሳችሁም ጤንነት አስተዋጽኦ ማድረግ እንዳለባችሁ ማሳሰብ ወዳለሁኝ። ትላንትና ግሎባል ፎረም ኦፍ ሲቲስ ፎር ሰርኩላር ኢኮኖሚ የሚል ኮንፈረንስ አዲስ አበባ ውስጥ ተጀምሯል። ይህ ኮንፈረንስ የተለያዩ አፍሪካ ሀገራቶችን ዌስት ማኔጅመንቶቻቸው ምን ይመስላሉ፣ ሰርኩላር ኢኮኖሚ ማለት እንግዲህ ዌስትን ወደ ኢኮኖሚ ማስገባት ማለት ነው። ያው ፕላስቲክን ስናይ ፕላስቲክ ሪሳይክል ተደርጎ ወደ ተለያዩ ማቴሪያሎች ፕሮዲውስ ማድረግ ይቻላል። ኤሌክትሮኒክስ ደግሞ አሁን ስልኮቻችን በተለያየ ሀገር ላይ ስልኮቻችን፣ ላፕቶፖቻችን የተለያዩ ኤሌክትሮኒክስ ማቴሪያልስ የምንጠቀማቸው እንደገና ወደ ሰርኩላር ኢኮኖሚ ተመልሰው ማገልገል ይችላሉ። ያንን ማበረታታት የተለያዩ አፍሪካ ሀገሮች ያላቸውን ልምዶች ሼር ተደራርገናል። ያው ለ3 ቀን የሚቆይ ፎረም ነው እና ፎረሙ ላይ ብዙ ኤክስፔሪንሶች ሼር ይደረጋሉ። ሳይት ቪዚቶች አሉ። ኢትዮጵያ ውስጥ ያሉ ሰርኩላር ኢኮኖሚ ላይ ኢንጌጅ ያደረጉ ቢዝነሶችን ሾኬዝ እናደርጋለን። ኤሌክትሮኒክስ ላይ ያለ፣ ፕላስቲክ ላይ ያለ፣ ባትሪዎች ላይ ላስት ታይም ስናወራ ስለ ሊድ ስናወራ ዩዝድ አሲድ ባትሪስ አሉ። እነሱም ወደ ሪሳይክሊንግ ሲስተም ውስጥ መግባት ይችላሉ። ኢትዮጵያ ውስጥም ያ እየተሰራ ይገኛል። ለወደፊት ስለ ሰርኩላር ኢኮኖሚ ብዙ ላችኋለሁኝ። ያው ዌስትን ወደ ዌልዝ መቀየር ማለት ነው። ዌስትን ወይም ቆሻሻን ወደ ሀብትነት መቀየር ሲስተም ነው። ግን ትላንትና ከፎረሙ ላይ አንድ ያገኘሁት ነገር አለና ወደ እናንተ ማምጣት ፈልጌ ነው። እስክርቢቶ ናትና ከወረቀት የተሰራች እስክርቢቶ ናት። ይህም እንግዲህ ዌስቶቻችንን ከመጀመሪያው ለመቀነስ የሚደረግ ጥረት ነው። ወረቀት እስክርቢቶ ስታልቅ ትጣላለች። ወረቀቱ መበስበስ ይችላል ማለት ነው። በፊት ከለመድ ነው ከምናየው ጠንካራ ከሆነው ለዌስት ማኔጅመንት ከሚያስቸግረው የእስክርቢቶ አይነት ለየት ያለች ናት። ለወደፊት እንግዲህ ለዓለማችን ለማዘር እርዝ ምቹ የሆኑ ምርቶችን እያመረትን እንደምንሄድ ተስፋ አደርጋለሁ። ዓለም እየተቀየረ ነው። ስለዚህ የኛ ማይንድ ሴት በዛው መልኩ መቀየር አለበት። ቆሻሾቻችንን ከሶርሱ ከምንጩ ማስወገድ አንዱ የቆሻሻ አያያዝና አወጋገድ ሜተድ ነው። በሁለተኛነት ደግሞ ቆሻሾቻችንን ሪሳይክል ማድረግ፣ ሪዩዝ ማድረግ፣ መልሶ መጠቀም፣ ሪሳይክል ማድረግ የሚባሉ ሲስተሞች አሉ። ለወደፊት እነሱ ላይ ሞር እናወራለን። አመሰግናለሁ።